ሰላም ውድ የቻናሌ ቤተሰቦች እንደምን አላችሁ? በባለፈው ቪዲዮ ጥሩ ትምህርት እንዳገኛችሁ ተስፋ አደርጋለሁ። ያላያችሁት ትጠቀሙበታላችሁና እንድታዩት ጋብዛለሁ። ዛሬ የምንመለከተው ቆንጆ ውበት እንዲኖረን እና በውበት ተወዳዳሪ ለመሆን ምን ማድረግ አለብን ወይም ደግሞ አመጋገባችን ምን መምሰል አለበት የሚለውን እናያለን። ሰብስክራይብ ላይክ ማድረግ እንዳትረሱ። አመጋገብ ውስጣዊና ውጫዊ ውበታችን ላይ ከፍተኛ የሆነ ተጽዕኖ አለው። ዛሬ የምናየው ውጫዊ ቁንጅናችንን ከፍ ለማድረግ እንዴት መመገብ እንዳለብንና ምን መመገብ እንዳለብን ነው። አመጋገባችንን በማስተካከል ብቻ የሚያንጸባርቅ ቆዳ፣ ጠንካራ ጸጉርና ጥፍር፣ ንጹህ የአይን ስክሌራ እንዲሁም የተስተካከለ ተክለ ሰውነት እንዲኖረን ማድረግ እንችላለን። እኛ ለሰዎች የምናንጸባርቀው ነገር ራሳችንን የምንመግበውና ለራሳችን የምንሰጠው ነገር ውጤት ነው። የሰው ልጅ ቁንጅና የሚጠበቀው ከውስጥም ከውጭም ባለው እንክብካቤ ልክ ነው። ስለዚህ የሰው ልጅ ውስጣዊ ምግብ ያስፈልገዋል፣ ወደ ውስጥ የምናስገባው ምግብ ማለት ነው። ይህ የምንበላቸው ምግቦች ያጠቃልላል። ሁለተኛው ውጫዊ የሆነ ምግብ ነው። ሰውነታችን ላይ የምንቀባቸውና ለውበት መጠበቂያ የምንጠቀማቸውን ያጠቃልላል። ስለዚህ ዛሬ ሳይንሳዊ በሆነ መንገድ ተፈጥሯዊ ውበትን ተፈጥሯዊ የአመጋገብ ዘዴን በመጠቀም ብቻ ቁንጅናችንን እንዴት ከፍ ማድረግ እንደምንችል እናያለን። አንደኛ ኑትሪየንት ዴንስ ወይም ደግሞ በተለያዩ ንጥረ ነገሮች የበለጸጉ ምግቦችን መመገብ። ይህ ማለት ቫይታሚን፣ ሚነራልና አንቲኦክሲዳንት ያላቸው ምግቦች ማዘውተር። ከነዚህም ውስጥ የተወሰኑትን ለመጥቀስ ያክል የመጀመሪያው አትክልትና ፍራፍሬዎችን መመገብ። በተለይ ቀለም ያላቸውን አትክልትና ፍራፍሬዎች እንደ ካሮት፣ ስኳር ድንች፣ እንጆሪ፣ ቆስጣና የመሳሰሉትን። ሌላው ሙሉ የእህል ዝርያዎችን እንደ አጃ፣ ቡናማ ሩዝ፣ የኪኒዋ እንጀራ አዘውትሮ መመገብ። ሌላኛው ጤናማ የስብ ይዘት ያላቸውን እንደ አቮካዶ፣ ለውዝ፣ ኦሜጋ 3፣ አሳ እና ሱፍ መጠቀም። ሁለተኛው ፈሳሽ በደንብ መውሰድ። በተለይ ንጹህ ውሃ በትንሹ 2 ሊትር በየቀኑ አዘውትሮ መጠጣት። ውሃ ጎጂ የሆኑ የሰውነት ጽዳጆችን ያስወግድልናል። የቆዳ ለስላሴና ወዝ ይጨምራል። በተጨማሪም የአትክልት ሻይ መጠጣት። በውስጣቸው ብዙ የውሃ ይዘት ያላቸው ምግቦች መመገብ እንደ ሐባብ እንዲሁም ደግሞ የፈረንጅ ዱባ። ሶስተኛው በቫይታሚን ሲ የበለጸጉ እንደ ብርቱካንና ሎሚ ያሉ ኮምጣጣ ፍራፍሬዎችን እና ጥፍጥና ያላቸውን ወፍራም የበርበሬ ዝርያዎችን መመገብ ነው። አራተኛ በቫይታሚን ኤ የበለጸጉ እንደ ስኳር ድንች፣ ካሮት ያሉ ምግቦችን ማዘውተር። አምስተኛ በቫይታሚን ኤ የበለጸጉ እንደ ሱፍ፣ ለውዝ ያሉ ምግቦችን መጠቀም። ስድስተኛ በቫይታሚን ቢ የበለጸጉ እንደ እንቁላልና ሙሉ የእህል ዝርያ ወይም ደግሞ ሆል ግሬንስ መጠቀም። ሰባተኛ ዚንክ በውስጣቸው የያዙ ምግቦችን እንደ ምስር እና የዱባ ፍሬ ያሉ ምግቦችን መጠቀም። ስምንተኛ ጭንቀትን ማስወገድ፣ እንቅልፍ፣ በደንብ መተኛት፣ የሰውነት ወይም ደግሞ የአካል ብቃት እንቅስቃሴ ማድረግ። ሌላው ከዚህ በተጨማሪ ሌሎች ማድረግ የሌለብን ነገሮች አሉ። እነዚህ ማድረግ የሌለብን ነገሮች ውበታችንን ስለሚቀንሱ አጥብቀን ልንከላከላቸው ይገባል። አንደኛ ከፍተኛ የሆነ የስኳር መጠን አዘውትሮ አለመጠቀም። ስኳርን አዘውትሮ መጠቀም ኮላጅን የተባለውን ፕሮቲን ስለሚሰባብር ከፍተኛ የሆነ ጫና ይፈጥራል። ሁለተኛ ፕሮሰስ የተደረጉ ምግቦችን ወይም ደግሞ በኢንዳስትሪ የሚመረቱ ምግቦችን አለማዘውተር። እነዚህ ፕሮሰስ ተደርገው በኢንዳስትሪ የሚመረቱ ምግቦች ዝቅተኛ የሆነ የንጥረ ነገር ይዘት እና ከፍተኛ የኢንፍላማቶሪ ይዘት ስላላቸው ውበታችን ላይ አሉታዊ ተጽዕኖ አላቸው። ሶስተኛ አልኮል ከመጠጣት መቆጠብ ነው። አልኮል የቆዳን የፈሳሽ የመያዝ አቅም እንዲሁም ደግሞ የጉበትን የማጣራት አቅም በማዳከም ውበታችን ላይ ከፍተኛ የሆነ ተጽዕኖ አለው። አራተኛ ካፌን ይዘት ያላቸው ምግቦች አለማዘውተር ነው። ካፌን ሰውነታችን መያዝ የሚችለውን የፈሳሽ መጠን በመቀነስና እንዲሁም ደግሞ የእንቅልፍ ስርዓታችንን በማዛባት ውበታችን ላይ አሉታዊ ተጽዕኖ አለው። ስለዚህ እነዚህን ነገሮች ባለማድረግ ወይም ደግሞ እነዚህን ከማድረግ በመቆጠብ ውበታችንን መጠበቅ እንዲሁም ደግሞ መጨመር እንችላለን። ቀደም መግቢያ ላይ ምንድን ነበር ያልኳችሁ? እስከ መጨረሻው ድረስ ከተከታተላችሁኝና አብራችሁኝ ከቆያችሁ አንድ ያስገረመኝንና በራሴ የሰራሁትን ስራ አሳያችኋለሁ ብዬ ቃል ገብቼ ነበረ። ይሄው ተጋበዙልኝ። ይህ ከአዲስ አበባ
ከ22 ውሃ ልማት ጀምሮ እስከ 22 አደባባይ ድረስ ያለውን ነው በራሴ የቀረጽኩትና ቀረጻ ላይ እንዴት ነው የሚለው ነው ያየሁበት ነውና እስኪ ያላችሁን አስተያየት ከዚህ ቀረጻ እዩትና ተነግሩኛላችሁ እንዴት ነው ቀረጻና ቪዲዮ ኤዲቲንግ ላይ። በነገራችን ላይ ቪዲዮ ኤዲቲንግ ከጀመርኩ በኋላ እያንዳንዱ ነገር ላይ መሰጥ ጀምሬያለሁ። ስጓዝ እቀርጻለሁ፣ ስቀመጥ እጽፋለሁ እና ኢንጆይ ያደረኩበት ነው ያለሁት። በየቀኑ አዳዲስ ነገር በሰራው ቁጥር በጣም ለራሴ ትልቅ ክሬዲት እየሰጠሁት ነው ያለው። ራሴን በጣም አበረታታዋለሁና ደስ እያለኝ ነው ቪዲዮ ኤዲቲንግ እየሰራሁት ያለሁት። እስኪ ያላችሁን አስተያየት ተነግሩኛላችሁ። ይሄ የምታዩት ከ22 ውሃ ልማት ጀምሮ እስከ 22 አደባባይ ድረስ ያለው መስመር ነው። በማታ በጣም ነው የሚያምረው። ብዙ ቀን ተጉዤበታለሁ፣ ማታም ሄጄበት አውቃለሁ። ግን ከቀረጻ በኋላ ያለው ውበት ነው ታየኝና እንደዚሁ ዝም ብዬ ቀረጽኩትና ደግሜ የቀረጽኩትን ሳየው እንዴ ያምራል እንዴ ሰፈር ነው ያልኩኝ። በጣም ነው የሚያምረው። በጣም ነው አስደመመኝ እንዳለ። አይ የምታዩት ደስ የሚል መስመር ነው እንዳለ። ላይቱ ትንሽ የበዛ ይመስለኛል ላይቱ። እስኪ እናንተ ደግሞ የተሰማችሁን ስሜት ተነግሩኛላችሁ። አይ ከ22 ውሃ ልማት ጀምሮ እስከ 22 አደባባይ ድረስ ያለው መስመር ነው። ፈጠን እያደረኩ አሳያችኋለሁ። አዩት፣ ተመልከቱት። በጣም ነው የሚያምረው። በጣም ያምራል። በጣም ደስ ነው የሚለው። በጣም ነው የሚያምረው። በጣም ከዛ መጨረሻ ላይ ነው ያስደመመኝ። ከሁሉም በላይ ውበቱን አይቼው ማራቀው ነገር ያየሁት በዚህ ቀረጻ ላይ መጨረሻ ላይ ነው። በጣም ነው የሚያምረው። እኔ አይቼው አላቅም። በጣም ብዙ ቀንም አይቼዋለሁ፣ ማታም አይቼዋለሁ። ይሄን ውበት ግን አይቼው አላቅም። ቀርጬ ከዛ ነው ቪዲዮውን ሳይሆን ነው በቃ ይሄ ህንጻ እንደዚህ ያምራል ያልኩኝ። ይሄ 22 አደባባይ ነው። ከ22 አደባባይ ጋር ያለ ትልቅ ህንጻ ነው። እንግዲህ እርግጠኛ ነኝ ታውቁታላችሁ። ጎላጎል ህንጻ በጣም ብዙ ቀን አይቼዋለሁ። በእርግጥ ያምራል፣ ግን እኔ እዚህ ካሜራ ላይ ያየሁትን ያክል ውበት ግን በአካል አይቼው አላቅም። ማታ በዛ መስመር ሳለፍ ልክ እንደዚህ አይቼው አላቅም። ጭራሽ ቀና ብያለሁ። ከታች ያለው መብራት ብቻ ነው የማየው። ቀንም እንደዚሁ በተመሳሳይና ቀረጻው ላይ ነው በቃ ከቀረጽኩት በኋላ ቪዲዮውን ሳየው ይሄ ህንጻ እንደዚህ ያምራል እንዴ ነው ያልኩና ተደምሜበታለሁ። ላይክ፣ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ቆዩልኝ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። መልካም ጊዜ